ሰላም ዩቲዩብ በዚህ ቪዲዮ የምናየው የቲክቶክ አካውንታችን እንዴት ማሳደግ እንደምንችል ፎሎወርም ላይክም ቪውም ሆነ እንዴት ማሳደግ እንደምንችል በዚህ ቪዲዮ የምናየው ሶስት ዋና ነገሮች ናቸው። እናም ሶስተኛው ወሳኙ ነገር ነው። እናም ቢግ ኮንተንት ክሬተሮች የሚጠቀሙበት ነው። ስለዚህ እስከ ቪዲዮ ፍጻሜ አብራችሁ ሁኑ። የመጀመሪያው ነገር እንዴት ነው ቲክቶክ ላይ ቫይራል ወይም ደግሞ ቪው እንዴት ነው ማሳደግ የምንችለው የሚለው ነው። የመጀመሪያው ነገር ቪዲዮዎችን ሲጀምር በ2 ሰከንድ ባለው በቪዲዮ 2 ሰከንድ ሰውን አትራክት የሚችል ወይም ደግሞ ሾኪንግ የሆኑ ነገሮች መጠቀም። አሁን ለምሳሌ እንደዚህ ብላችሁ ጀምሩ። ቪዲዮዎችን ሲጀምሩ ስለዚህ ነገር ማንም ሰው አያወራም ብላችሁ ሲጀምሩ ምን ያደርጋል? ማይንዳችንን ምን ያደርጋል? ትሪክ ያደርገናል ማለት ነው። እንዴ ምንድነው የሚባለው ብሎ ኪዩሪዮሲቲ ፈጥሮብን ማለት ነው። ቪዲዮውን እስከመጨረሻ እንድናይ ያደርገናል። ወይም ደግሞ የሆነ የሚያስደነግጥ የለም ወይም ሰምቲንግ ወይም ነው ህዝቡን የሚያስደነግጦች ነገሮች ምናምን በተግባርም እንደሱ አድርጋችሁ እንጂ በ2 ሰከንድ ነው ማለት ነው። እንጂ የቪዲዮ 2 ሰከንድ በጣም ወሳኝ ነገር ነች። ሁለተኛው ደግሞ ምንድነው? ይሄም ብዙ ጊዜ ሰምታችሁ ሊሆን ይችላል። ፖስቲንግ ኮንስታንትሊ ፖስቲንግ ስንል ምን ማለት መሰላችሁ? አሁን ለምሳሌ ቲክቶክ ማለት ነው ምን አይታችሁ ከሆነ ቢግ ኮንተንት ክሬተሮች ማለት ነው ይሄ አንድ ቪዲዮ ቫይራል ሲወጣለ የቀሩትን ቪዲዮ አብሮ ነው ቫይራል የሚያስወጣለ። ስለዚህ አንደኛ ቪዲዮ መቼም ቢሆን እንዳደልቱ ምን ላይ ቲክቶክ ላይ ቪዲዮ መቼም ቢሆን እንዳደልቱ። ሌላኛው ነገር ደግሞ ሁሌም ቀን በቀን አሁን ለምሳሌ አሁን ቢዝነስ ኦነሮች እኔ ሰጀስት የማደርጋችሁ ቀን በቀን እንድፖስቱ ቀን በቀን ማለት ነው። አሁን ለምሳሌ ቮሊዩሙ ብዙ ሲሆን ማለት ነው እንደዛም ግሮዝ የቻናሉን ግሮዝንም ያሳድጋል ማለት ነው። የአካውንቱንም ግሮዝ። ሶስተኛው ደግሞ ምን መሰላችሁ? ይሄን በጣም ትላልቅ ቢግ ኮንተንት ክሬተሮች የሚጠቀሙበት ነው። በጣም እዚህ ጋር ፔይ አቴንሽን በቪዲዮ መጀመሪያም እንደነገርካችሁ እዚህ ጋር ትኩረት እንድትሰጡኝ ይፈልጋሉ። ሶስተኛው ነገር ምን መሰላችሁ? አሁን ለምሳሌ ልሰሩ ያሰባችሁት ኮንተንት አለ። በጭቅላታችሁ ሆነ በሻ ልሰሩ ያሰባችሁት ኮንተንት አለ። ከናንተ ኮንተንት ከዚህ በፊት የተሰራ ኮንተንት አለ። እሱን ታዩና አሪፍ ቪው ነው ያለው ይሄ ሰውዬ ከናንተ ካሰባችሁት ምን ተሽሎ አድርገ የሚለውን ታሩና ኮፒ ታደርጋላችሁ። ይሄ በጣም የስንፍና አይደለም። አንደኛ ይሄ ስማርት መሆኑ ገብታችሁ ከዚህ በፊት የወጡትን ቫይራል ቪዲዮዎች ታዩና ያንን ኮፒ ማድረግ በጣም ወሳኝ በአጭር ጊዜ ቲክቶክ አካውንታችሁን ግሮ ማድረግ የምትችሉበት ነው። እናመሰግናለን። ፒስ አውት። ሰብስክራይብ እና ላይክ ሼር ማድረግ እንዳትረሱ።